ሰላም እንዴት ናችሁ? ዛሬ ደግሞ ኳድራቲክ ኢኩዌሽን ምን ማለት እንደሆነ ምን አይነት ሜቶዶች እንደምንጠቀም ሶልቭ ለማድረግ ፍሮም ስክራች ጀምረን በደንብ እናያለን ዊዝ ኤግዛምፕልስ ኤክሰርሳይዝስ። ሶ መጀመሪያ ኳድራቲክ ኢኩዌሽን ምን ማለት እንደሆነ እኔ ኳድራቲክ ኢኩዌሽን የምንለው ኢትስ ኤ ፖሊኖሚያል ኢኩዌሽን ዊዝ ሰከንድ ዲግሪ አይደለ ሃይስት ፓወሩ ሃይስት ዲግሪ ሁለት የሆነ ኢኩዌሽን ኳድራቲክ ኢኩዌሽን እንለዋለን። ሶ ኢን ዘ ፎርም ኦፍ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ በዚህ መልክ የሚጻፉ ማንኛውም ኢኩዌሽኖች ኳድራቲክ ኢኩዌሽን እንላቸዋለን። እዚህ ጋር የምታዩቸው ኤክስ ቫሪያብል ነው። ኤ ቢ ሲ ደግሞ ኮንስታንት ነምበርስ ናቸው፣ ቁጥሮች ናቸው። ስለዚህ ሃይስት ፓወሩ የዚህን እንደምታዩት ሁለት ነው አይደለ? ኤክስ ስኩዌር ነው ሃይስቱ እሱ ነው። ሶ በዚህ ፎርም የሚጻፍ ኢኩዌሽን ኳድራቲክ ኢኩዌሽን እንለዋለን ማለት ነው። ለምሳሌ እዚህ ጋር እንደምታዩት ቱ ኤክስ ስኩዌር ፕላስ 5 ኤክስ ማይነስ 3 ኢኳልስ 0 የሚል ኢኩዌሽን ቢኖረን ይሄ ኳድራቲክ ኢኩዌሽን ነው፣ ምክንያቱም ሃይስት ዲግሪው ሁለት ስለሆነ። ሶ እዚህ ጋር ያሉት ኮንስታንት ተርሞች ምንድን ናቸው? ኤ ማለት የኤክስ ስኩዌር ኮፊሸንት ናት፣ ሶ ኤ ሁለት ናት ማለት ነው። ቢ ማለት ደግሞ የኤክስ ኮፊሸንት ናት። የኤክስ ኮፊሸንት እዚህ ጋር ማናት? አምስት። ሶ ቢ አምስት ናት። ሲ ማለት ደግሞ ያለው ኮንስታንት ተርም ነው። እዚህ ጋር የምናገኘው ኮንስታንት ተርማችን ማይነስ ስሪ ነው። ስለዚህ ሲ ኢኳልስ ማይነስ ስሪ ማለት ነው። ሶ እንደዚህ አይነት ኢኩዌሽኖች ኳድራቲክ ኢኩዌሽን እንላቸዋለን። ሌላው የኳድራቲክ ኢኩዌሽንን ሶልቭ ስናደርግ የምናገኘው ቫሊዩ አለ። ሶ ኤክስን ስንፈልግ ማለት ነው። ሶ ያ ቫሊዩ ዜሮስ ወይም ደግሞ ሩትስ ኦፍ ኳድራቲክ ኢኩዌሽን ይባላል ማለት ነው። እነዛ ፖይንቶች ደግሞ ኤክስ አክሲስን ክሮስ የሚያደርጉልን ፖይንቶች ናቸው ማለት ነው። እስኪ ለምሳሌ ሁለቱን ኢኩዌሽኖቹ ያቸውና ኤክስ ስኩዌር ማይነስ ናይን ኢኳልስ ዜሮ እና 3x ፕላስ 2 ኢኳልስ 0 ከሁለቱ የትኛው ነው ኳድራቲክ ኢኩዌሽን? ወይስ ሁለቱም ኳድራቲክ ኢኩዌሽን ናቸው ወይስ አይደሉም? ሶ ቪዲዮን ፖዝ አድርጉትና መልሱን ኮሜንት ላይ አስቀምጡልኝ። ስንመለስ ከኔ ጋር አብረን እንሰራዋለን። እሺ ተመልሰናል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ፣ ሰብስክራይብ አድርጉ የሚለቀቀው ቪዲዮ እንዲደርሳችሁ። ሶ ወደ መልሱ እንምጣ። የመጀመሪያው ኢኩዌሽን እንየው። ኤክስ ስኩዌር ማይነስ 9 ኢኳልስ 0 ነው የሚለው። ሶ ይሄ ኢኩዌሽን ሃይስት ዲግሪው ስንት ነው? ሁለት ነው አይደለ? ሃይስት ኤክስ ቫሊዩ ኤክስ ቫሪያብል ሃይስት ዲግሪ ያለው ኤክስ ስኩዌር ናት፣ ከፍተኛዋ ሶ ሁለት ናት። ኤክስ ኮምፖነንት የለንም፣ ኤክስ ቫሪያብል የለንም፣ ዜሮ ነው ማለት ነው። ስለዚህ ሃይስት ዲግሪ ሁለት ከሆነ ችግር የለውም፣ ይሄ ኳድራቲክ ኢኩዌሽን መሆን ይችላል ማለት ነው። ይሄ ማለት እኮ ኤክስ ስኩዌር ፕላስ 0 ኤክስ ማይነስ 9 ማለት ነው። ሶ ተመሳሳይ ነው፣ ችግር የለውም። ሶ ይሄ ኳድራቲክ ኢኩዌሽን መሆን ይችላል። ሁለተኛውን ስናየው ደግሞ ሃይስት ፓወሩ ስንት ነው? 3x ፕላስ 2 ኢኳልስ 0 ነው። ሃይስት ፓወሩ ስንት ነው? አንድ ነው አይደለ? የኤክስ ኮፊሸንት አንድ ነው። ስለዚህ አንድ ከሆነ ደግሞ ኳድራቲክ ሳይሆን የሚባለው ምን አይነት ኢኩዌሽን ነው? ሊኒየር ኢኩዌሽን ነው። ስለዚህ ይሄ ኳድራቲክ ኢኩዌሽን አይደለም ማለት ነው። ከዚህ ምን እንረዳለን? ኤ ኮንስታንት ተርም ኤ ዜሮ መሆን አትችልም በኳድራቲክ ኢኩዌሽን ጊዜ። የመጀመሪያው ኢኩዌሽን ላይ ቢ ዜሮ ሆኖ አየን አይደለ? ሶ ችግር የለውም። ሲም ዜሮ ሊሆን ይችላል፣ ችግር የለውም። ኤ ግን ዊዛውት ዜሮ ናት። ሁል ጊዜ ዜሮ ከሆነች ሃይስት ፓወሩ ቱ አይሆንም ማለት ነው። ስለዚህ ኳድራቲክ ኢኩዌሽን ይሄ ነው። ሌላው ሶልቭ ለማድረግ የምንጠቀምባቸው ሜቶዶች ናቸው። ቤዚካሊ አራት ሜቶዶች አሉ። ለዛሬ ሁለቱም ሜቶዶች አሳያቸዋለሁ። የመጀመሪያው ሜቶድ ፋክተራይዜሽን ሜቶድ ነው የምንለው። ሶልቭ አድርጉ ተብሎ አንድ ኳድራቲክ ኢኩዌሽን ሲሰጠን ለመስራት የምንጠቀመው ሜቶድ ማለት ነው። ፋክተራይዜሽን ሜቶድ የምንለው አንድ ኳድራቲክ ኢኩዌሽንን ወደ ሁለት ፕሮዳክት ኦፍ ሊኒየር ኢኩዌሽን የምንቀይርበት ሜቶድ ነው። ሶ እንዴት እንደምንሰራው በኤግዛምፕል ላሳያችሁ ሞር ክሊር እንዲሆን ማለት ነው። መጀመሪያ የተሰጠንን ኳድራቲክ ኢኩዌሽን ወደ ስታንዳርድ ፎርሙ መቀየር እንዳለብን እንዳንረሳ ሁሉም ሜትድ ላይ። ስለዚህ በስታንዳርድ ፎርማችን የምንለው ይሄኛው ነው፣ ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ የምንለው ማለት ነው። ሶ በኤግዛምፕል ለምሳሌ እዚህ ጋር የተሰጠን ኤግዛምፕል ኤክስ ስኩዌር ፕላስ 5 ኤክስ ፕላስ 6 ኢኳልስ 0 ነው የሚለው። ስለዚህ ለዚህ ኳድራቲክ ኢኩዌሽን በፋክተራይዜሽን ሜተድ ሶልቭ ለማድረግ ስንፈልግ ምንድነው የምናደርገው? መጀመሪያ ስቴፓችን ምንድነው? ሁለት ቁጥሮች እንፈልጋለን። we will find two numbers። እነዚህ ሁለት ቁጥሮች ሲደመሩ 5 የሚሰጡን፣ ሲባዙ ደግሞ 6 የሚሰጡን፣ ሲደመሩ ቢ ማለት ነው። 5 ቢ አይደለች? ቢ ተባስተው ደግሞ ሲን የሚሰጠን። ሁለት ቁጥሮችን እስኪ ያስቡ፣ ስንደምራቸው 5 የሚሰጠን፣ ስናባዛቸው ደግሞ 6፣ እነሱን ቁጥሮች ማለት ነው። ማንና ማን ናቸው? 2 እና 3 አይደለ? ሲደመሩ 5 ይሰጣሉ። 2 ጊዜ 3 ደግሞ 6 ይመጣል። ስለዚህ ከዛ ምን እናደርጋለን? እዚህ ጋር ኤክስ ኤክስ እንጽፋለን። ያገኘነውን ቁጥር መጻፍ ነው እዚህ ጋር ማለት ነው። ፕላስ 2 ፕላስ 3 ማድረግ ፔሪድ ቀላል ነው። ከዛ በኋላ ወደ ሁለት ፕሮዳክት ኦፍ ሊኒየር ኢኩዌሽን ቀየር ነው ማለት ነው። ስለዚህ ሁለት
ቁጥሮች ሲባዙ ዜሮ የሚሰጡት መቼ ነው? ወይ ሁለቱም ቁጥሮች ዜሮ መሆን አለባቸው ኦር ደግሞ የግድ አንዱ ዜሮ መሆን አለበት አይደለ? ስለዚህ ይሄን ሶልቭ ለማድረግ ምን እናደርጋለን? ከሁለት አንዱን ዜሮ እናደርጋለን። ሁለት ኬዝ እንወስዳለን። ኬዝ 1 ኤክስ ፕላስ 2 ኢኳልስ ዜሮ እንላለን። ከዛ በኋላ ኤክስን ለመፈለግ ቱን ወደ ራይት ሳይድ ሙቭ እናደርጋታለን። ሶ እዚህ ጋር ፖዚቲቭ ነበረች፣ ኢኳል ሳይንን ፓስ ስታደርግ ኔጌቲቭ ትሆናለች። ስለዚህ ኤክስ ኢኳልስ ማይነስ 2 ይሆናል ማለት ነው መልሳችን። ለሁለተኛው ኬዝ 2 ደግሞ ኤክስ ፕላስ 3 ኢኳልስ 0 ነው የሚለው። ከዛ በኋላ 3ን ወደዛኛው ሳይድ ስንወስዳት ማይነስ 3 ትሆናለች። ስለዚህ ኤክስ ኢኳልስ ማይነስ 3 ይሆናል ማለት ነው። ስለዚህ ይሄ ኳድራቲክ ኢኩዌሽን ሁለት ሶሉሽኖች አሉት ማለት ነው። ሁለቱንም ቁጥሮች ብናስገባ 0 ይሰጠናል። ወይም ደግሞ እነዚህ ሁለት ፖይንቶች ኤክስ አክሲስን ክሮስ የሚያደርጉበት ፖይንቶች ናቸው ማለት ነው። ስለዚህ ሶልቭ አድርገን ያገኘነው ሶሉሽናችን እነዚህ ናቸው። እስኪ እናንተ እንድትሰሩ ደግሞ አንድ ኤክሰርሳይዝ ልስጣችሁ። ለምሳሌ ኤክስ ስኩዌር ፕላስ 4x ፕላስ 4 ኢኳልስ 0 ቢሆን የተሰጠን ኢኩዌሽን በፋክተራይዜሽን ሜተድ እስኪ ሶልቭ አድርጉት። ቪዲዮን ፖዝ አድርጉና ሶልቭ አድርጉት። ስንመለስ ከኔ ጋር አብረን እንሰራዋለን። አይ ሆፕ ሰርታችሁታል ብዬ አስባለሁ። የሰጧችሁ ኢኩዌሽን ኤክስ ስኩዌር ፕላስ 4x ፕላስ 4 ነበር አይደለ? ስለዚህ የምንፈልገው ፋክተራይዝ ለማድረግ ሁለት ቁጥሮችን ሲደመሩ 4 ሲባዙ ደግሞ መልሶ 4 የሚሰጠን ሁለት ቁጥሮችን ነው። ኢዚ ነው አይደለ? ሁለት ናቸው አይደለም የሚሆኑት? ሁለትና ሁለት ሲደመር 2 4 ነው። 2 ሲባዛ በሁለትም 4 ነው። ስለዚህ ፋክተራይዝ ስናደርገው ኤክስን በሁለቱም ሳይድ እንጽፍና ከዛ የመጣለንን ቁጥር አይደለም እንጽፈው። ስለዚህ ኤክስ ፕላስ 2 እና ኤክስ ፕላስ 2 ይሆናል ማለት ነው ኢኩዌሽናችን። ሶ ይሄ አንድ ሶሉሽን ያለው ኳድራቲክ ኢኩዌሽን ነው ማለት ነው። ምክንያቱም ሁለቱም ተመሳሳይ ስለሆኑ። ስለዚህ ኤክስ ፕላስ 2 ኢኳልስ 0 እናደርጋለን። ሁለት ወደዛ ስትሄድ ማይነስ 2 ትሆናለች። ሶ ሶሉሽናችን ማይነስ 2 ይሆናል ማለት ነው። ይሄ አንድ ሩት ያለው ወይም ደግሞ አንድ ሶሉሽን ያለው ኢኩዌሽን ነው ማለት ነው። ሶ ለዛሬ የነበረን ክላስ ይሄንን ይመስል ነበረ። ቀጣይ ላይ ደግሞ ኮምፕሊቲንግ ዘ ስኩዌር ሜተድ እና ስፕሊቲንግ ዘ ሚድል ተርም ሜተድ እንዴት እንደምንሰራ አሳያችኋለሁ ማለት ነው። መልካም ጊዜ